የሰባተኛ ዙር የሀገርህን እወቅ ጉዞ ወደ እኖር ቭሎግ የመጀመሪያ ጉዞአችንን የጀመርነው እንግዲህ ከዚህ ፏፏቴ ነበር። ይህ ፏፏቴ አካባቢ ላይ ከሚገኙ ውብ ፏፏቴዎች መሀል አንደኛው ነው። ይህ የምትመለከቱት አረንጓዴ ስፍራ ደግሞ ጫካ እንዳይመስላችሁ አሊያም ፓርክ እንዳይመስላችሁ፣ ይህ በመኖሪያ ቤቶች የተሸፈነ አረንጓዴ ስፍራ ነው። እዚች ጋር ደግሞ እንደምትመለከቱት ሳሚ ጉራጌው ራፕ እያደረገልኝ ነው። ትፍታ እያደረግ ነበር። ያረዳ ልጅ የኔ አባት ይመች ብራዘሬ። ይህ የምትመለከቱት ጉድጓድ ቀለል ያለ ጉድጓድ እንዳይመስላችሁ፣ እዛው አሁን ያያችሁት ፏፏቴ አጠገብ የሚገኝ በጣም የቆየ ጥልቅ ዋሻ ነው። እዚች ጋር ኤነር አማኑኤል ቤተክርስቲያን እየጎበኘን ባለንበት ሰዓት ነው። ኤነር አማኑኤል ቤተክርስቲያን ማለት በጣም የጥንት በጣም ረጅም ዓመት ያስቆጠረ ቤተክርስቲያን ነው። በ890 ዓመተ ምህረት ነው የተመሰረተው። ታሪካዊ መስጊድን ትረሸ 153 ዓመት ያስቆጠረ